ፊልምን በጣም ወድጄው ነው የምሰራው። ያው የኛ ድክመተኛ ስንፍና ነው እንጂ ፊልም በጣም የሚያበላ ስራ ነው። ፊልም ሰርቼ ነው ልብስ ቤት የከፈትኩት። በደንብ እቀየርበታለሁ፣ ማድግበታለሁ፣ የተሻሉ ስራዎች እሰራለሁ። ማስታወቂያዎች አሉ፣ ኦፖርቹኒቲዎች አሉ። ከዚህ በፊትም ብዬ ያለው እኔ ከነገ ወዲያ እንዳይረበኝ ብዬ ነው የምሰራው። አሁን እንዴት ይሆናል? አሁን ዛሬ ላይ ለመኖር የዛሬን ነገር ለመሸፈን አይደለም ስራ የምሰራው። ስለዚህ ነገም መቀጠል አለበት፣ ነገ ቸርነት መቀጠል አለበት፣ ህይወቱ መቀጠል አለበት፣ ቤተሰቡን ማስቀጠል አለበት፣ ማኖር አለበት እና ለዛ ስል አስቤ ነው የምሰራውን ነገር እና ደግሞ የኔ አይነት ደግሞ ብዙ ሰው አለ፣ ያንቺ አይነት ብዙ ሰው አለ፣ የተመልካቾቻችን አይነት የሚያዩን ሰዎች አይነት ብዙ ሰው አለ። የምንለየው ምንድነው? በወሰድነው ሪስክ ልክ ነው። በቃ እዚህ ጋር ቆመን የምንወስደው ሪስክ ነው የሚለየን። ስለዚህ ሪስክ ስለምወስድ እኔ ደግሞ ውጤቱም በዛ ልክ የተለየ ሆኗል። ስለዚህ የኔ አይነት ወጣቶች አሉ፣ ፊልም ሰሪዎች አሉ፣ ብዙ አሉ። ስለዚህ እኔም በሞከርኩት ልክ ሌላውን በሞከረው ልክ ነው ውጤቱና በሱም ስለማምን ይመስለኛል ወጥሬ የምሰራው። አንደኛ እኔ ፊልምን በጣም ወድጄው ነው የምሰራው። ወድጄው ስለምሰራ ፊልምን ለወደድሽው ነገር ደግሞ የፈለግሽውን ነገር ብታደርጊ እንደ እንትን ነው። አሁን እናት ልጇን ስታሳድግ ብዙ ዋጋ ያስከፍላታል ምናምን፣ ግን በቃ የምትወደው ልጇ ነው። ዞሮ አውትፑቱን ምናምን ነው፣ እድገቱን፣ ማማሩን፣ መልበሱን፣ መብላቱን ምናምን ነው። ስለዚህ እኔም ፊልም ላይ ከሚመጡት ችግሮች በላይ በቃ ውጤቱ ጥሩ ሆኖ የወጣውን ነገር ሰክሰሱን፣ ሰው ጋር ሄዶ ተደራሽ የሆኑትን የተወደደበትን መንገድ ምናምን ነው ማጣጥሙ እንጂ አሁን ኪያ እኮ የተሰረቀ ቀን እውነት ለመናገር አልደነገጥኩም፣ ምንም አልመሰለም። አዎ ከዛ እንዴት ነው የማደርገው? እንዴት ነው ይሄኛው እንዴት ነው ሶልቭ የማደርገው? በቃ ነገሮቹን የማስተካክልበትን ነገር ነው ሳስብ የነበረው። ግን በቃ አሁን ያ ኢነርጂ የሚሆን ሰክሰስፉል ነው ፊልሙ፣ እንኳን ተሰረቀ የሚያስብል ነው በሰዓት። ስለዚህ በእንደዛ መንገድ መሰለኝ እኔ በቃ ፎከስም ደግሞ አደርጋለሁ። አንድ ስራ ከጀመርኩ በቃ እዛ ጋ ነው ሀሳቤ እና እሱ ነገር ወደ ስኬት የሚያመጣው እሱ መሰለኝ። ያው የኛ ድክመተኛ ስንፍና ነው እንጂ ፊልም በጣም የሚያበላ ስራ ነው፣ በጣም ቆንጆ ስራ ነው። እኔ እንግዲህ ያው ፊልም እየሰራሁ ነው፣ ፊልም ሰርቼ ነው ልብስ ቤት የከፈትኩት እንጂ ልብስ ቤት እንትን ብዬ አይደለ፣ ከልብስ ባተረፍኩት አይደለም ፊልም እየሰራ ያለሁት። ሰው ፊልም አዋጭ ነው ማለት ነው። እኔ አዋጥቶኛል፣ እየሰራሁ ነው። ጡረታም አያስፈልገኝም ነው በስ ዋይ በደንብ እቀየርበታለሁ፣ ማድግበታለሁ፣ የተሻሉ ስራዎች እሰራለሁ፣ የተሻለ ቦታ እደርሳለሁ ብዬ አስባለሁ። በፊልም ራሱ በተያያዥ የሚያመጣው ብዙ እድሎችም አሉ፣ ማስታወቂያዎች አሉ፣ ኦፖርቹኒቲዎች አሉ። ስለዚህ እነሱን እየተጠቀሙ መሄድ፣ አክቲቭ መሆን፣ ከዘመኑ ጋር መራመድ ይፈልጋል። እንደ አርቲስት ችግራችን ምንድነው? እንደ አርቲስት የሆነ ድብቅ ማለት፣ የሆነ ነገር ውስጥ መግባት፣ ራሳችንን መደበቅ ውስጥ ስላለን ነው እንጂ የመጡ እድሎችን በቃ መተው። አሁን ቲክታክ ሲመጣ ቲክታክ የኛ ስቴጅ አይደለም። ኢንስታግራምም ሲመጣ ወይ ፌስቡክ የመጡ ፕላትፎርሞችን፣ ሌሎች ነገሮችም እድሎች ሲመጡ አንጠቀማቸውም። እንደዚህ አይነት እድሎች ግን ቅድሚያ ለኛ ነው የሚቀርቡት፣ እንደው ብንጠቀማቸው እኛም በሚመጥን መንገድ ማለት ነው። ስለዚህ ያበላል። ጥላይ ላይ መኪናን ሸጠክ ነው የሰራኸው እና ጥላይ አብረን የሰራነው ስራ ነው። ባህር ዳር ድረስ ሄደን የሰራነው በጣም ጥሩ ጊዜ ያሳልፈናል። አንተም ደግሞ ትንሽ ቻሌንጅ የተደረክበት ስራ ነበረ። ከመኪናን ከመሸጡ ጋር ያው ቀረጻ የራሱ የሆነ ቻሌንጅ አለው እና ይገርመኝ ነበር አንዳንዴ። በቃ የሆነ ሰዓት ላይ ፕሮዲሰር ነክ ምናምን ክፍት ይልክና ከዛ ትረሳዋለህ፣ አንስታ ሁሉ አታውቅም። ከዛ በኋላ ስለሚያጋጥሙ ነገሮች እዛ እንደሄድን ድሮን ውሃ ውስጥ ገብቶብናል ምናምን ብዙ ነገር አጋጥሞናል። ግን ምንም ትዝ አይልህም። ግን እንትን ነው ይኸውልሽ፣ ሰው አሁን መኪና ሸጦ ፊልም መስራት ነው በጣም ከዛ ከፍ ያሉ ፈተናዎች ይታለፋል በየፊልሙ። ምክንያቱም እያንዳንዱ ሰክሰስ እንዳልኩሽ ነው፣ በወሰድሽው ሪስክ፣ ባሳለፍሽው ችግርና መከራ ልክ ነው የሚሆነው። ያው አንድ ህንፃ በጥልቅ በግራውንዱ በተተከለበት ልክ ከፍ ብሎ ቆሞ ይታያል እና የኛም ስራ እንደዛ ነው። ስለዚህ አሁን መኪና ሸጦ ፊልም መስራት ለኔ
እንደው እንደ ታሪክ ዝም ብሎ እንደ ሂስትሪ ነው እንጂ እንደ ችግር አይደለም የማየው። ምክንያቱም አሁን ሰው መኪና ሸጦ ቤት ሊገዛ ይችላል። ቤት ሸጦ ሱቅ ሊከፍት ይችላል። ሱቁን ደግሞ ዘግቶ ፊልም ሊሰራ ይችላል። እንደዛ ነው የማየው። ስለዚህ የምወደውን ነገር ለማድረግ ነው። መኪናም የምገለገልበት ነገር ነው። ሌላ ሰው እኮ ምንም መኪና ሸጦ ሊዝናናበት ይችላል። ስለዚህ እኔ ፊልም መስራቱ ይሄ መኪና መሸጡ አይደለም እንትኑ፣ ግን በየፊልሙ ሁሌ አዳዲስ ኤክስፒሪየንስ አለ፣ አዳዲስ ችግር አለ የሚገጥም። ስለዚህ እነሱን በቃ ልምድ እያደረጉ መሄድ ነው። ቀጣይ ስራ ላይ ያን የማይፈጠርበትን ነገር እያስተካከሉ መሄድ እና ፊልም ሰሪዎችን ምን በርታ። አሁን ኮንተንት መያዣ ጊዜያችን ነው። አሪፍ አሪፍ ፊልሞችን እንስራ። አዳዲስ ልጆችም ፊልም ስሩ። አሁን በደንብ ተስፋ አለ። እንደ በፊቱ ይሄ አያበላም የሚባልበት ዘርፍ አይደለም። በደንብ የሚቀይር የሚለውጥ ዘርፍ ነው እኛ ከሰራንበትና እሱንም ለአዳዲስ ሰዎች ማለት እፈልጋለሁ። በቃ የሆነ ጊዜያችሁን ስጡት። በደንብ ፎከስ አድርጉ። የምትፈልጉትን ነገር እወቁት። እዛ ላይ እውቀትም የሚነበብም ነገሮች አንብቡ፣ የሚታይ ነገርም እዩ፣ ኤክስፒሪየንስም አድርጉ። ፕሮዳክሽኖች ላይ እየሄዳችሁ ኮረስ ሆናችሁም ስትሄዱ ሊሆን ይችላል፣ ክሩ ሆናችሁም በመሳተፍ ሊሆን ይችላል። ተሳተፉ። እኔ ክንድነህ ደመናን ትቼም አልሄድም። ሌላውን ጉዳይ ተይው። አሁን ሰዎቹን የማገኝበትን ብቻ ንገር።